የሀገራችን ዋልታና ማገር የኢኮኖሚያችን የጀርባ አጥንት የስነ ቃላችን ትውፊት የቅኔያችን መዝረፊያ የመንዙማው ምድር የህብረ ብሔራዊነታችን ድምቀትና ውሃ ልክ የድላችን የኩራታችንና የክብራችን ጸዳልና ማማ እሱ ነው። አፈር ሲሆን አርሂው የኔታ ግቡ ከቤታችን አንድ ማያጣላል ሶስት እኮ ነው ልኩ ወግና ባህሉ በሚለው ብሂል እያኮባበረ የለጋስነቱ ጥግ መጀመሪያ እንጂ ማብቂያ የሌለው እንዲሁም የኢትዮጵያዊነት ሴቶች ከፍ ብለው የሚንጸባረቁበት የሀገራችን ዘብ የወግ ባህላችን ጋሻና መከታ እሱ ነው ባላገሩ። የአያቶቻችንና የእናቶቻችን የእንጀራና ወጡ የጠላው የቡናው ወልዶ ባሳደገው ዘይቤው እናት ዓለም የዶሮ አይን በመሰለው ጠላሽ የፈረስ ጭራ በመሰለው ቡናሽ አራራራ ግሩም ነው። በኢትዮጵያዊነት ባህልና ወግ አምረሽና ተውበሽ ሽር እንጉድ ብለሽ ላበረከትሽልን መስተንግዶና የቡና ሴሬሞኒሽ በሽልም በዲፍን ካመቱ ያድርስልን። እጅሽን አይቆርጥምብን ኑሪ ተባረኪ እየተባባሉ የሚመራረቁበት የመከታው ዳስና ጓዳ አፈር ለሚበላው ለሚበሰብሰው አፈር ለሚበላው ለሚበሰብሰው እዚህ ፈራሽ ገላ ቁምጣ መቻነሰ
አርሽ ብላለሁ ጥቅቴን ወተቴን አርሽ ብላለሁ ጥቅቴን ወተቴን እነዛ ሰዎች ተሰብስበው እነዚያን አባሮ እንትን ያለውን ሰው አስገድደው አንጥተው ያስታርቁት። በሰው ዛሬ አልታረቅም ቢል የሱ በተሰብ ደግሞ ቢገል አበጋሩ ጋር ሄዶ መታረቅ አይችልም ይዘጋበታል። ስለዚህ የተሳሰረ ነገር ስላለ ሀገር መሳደር ስለሚመጣ የሀገር ተተረጋጋ በኋላ ተጠርቶ ይታረቃል። ሲታረቅ እርቅ እንዲያፈርስ እግድ ይባላል ይታገዳል። ያ የማይፈርስ ህግ ነው። አረ ይቀራል እንዳትሉ ዋው ቱባውን የርቅ የሽምግልናው የደቦ ወንፈሉ ያረምና ጨዳው የሰርጌ ሙሽሩ የደስታው ያለሙ የችግር መከራውን ባባሽ እሱ ነው። የአብሮነት ልማዱና የመተባበሩ ስንክሳር የሚገለጽበት እንዲሁም ድር ቢያብር አንበሳ ያስር የሚለውን ብሂሉን ዓለምን ያስደመመበት ድረገጽ ፍቅራቸው